እነዚህ ሶስቱ የፓኪስታን ዜግነት ያላቸው ግለሰቦች ከሰኔ 4 እስከ 11 2018 ዓ.ም በአዲስ አበባ ለሚኩራ ክፍለ ከተማ ወረዳ 9 ልዩ ቦታው ጎሮ አትሌቶች መንደር ተብሎ በሚጠራ አካባቢ ወንጀል ሰርተው ጠርጥሬያቸዋለሁ በማለት የአዲስ አበባ ፖሊስ በቁጥጥር ስር እንዳዋላቸውም አሳውቋል። ተጠርጣሪዎቹ በተከራዩት የመኖሪያ ቤት ውስጥ የህንድና የባንግላዴሽ ዜግነት ያላቸው ግለሰቦችን በመያዣነት በመጠቀም የግል ተበዳዮችን በገመድ በማሰርና በፕላስተር በመሸፈን ከ15 እስከ 30 ሚሊዮን ብር ሲጠይቁባቸው እንደነበረም ነው ፖሊስ ያሳወቀው። ተጠርጣሪዎቹ የወንጀል ድርጊታቸው በዚህ ብቻ አላበቃም። ሰኔ 11 2018 ዓ.ም ወደ ኢትዮጵያ ለጉብኝት የመጡ 4 የህንድ ዜጎችንም እንደዚሁ በማገት የህንድ 15000 እስከ 25000 ሩፒ ሲጠይቁባቸው እንደነበረም ከተበዳዮች መካከል አንዱ የሆነው ለፖሊስ ቃሉን ሰጥቷል። ታዲያ የወንጀል መፈጸሙ መረጃ የደረሰው የለሚኩራ ክፍለ ከተማ ፖሊስ ዋና መምሪያ ተገቢውን የፍርድ ቤት የመበርበሪያ ትዕዛዝን በማውጣትም ባከናወነው ኦፕሬሽን ተጠርጣሪዎቹ ለወንጀል ድርጊት ሲጠቀሙበት የነበረውን ቢላዋ፣ ገመድ፣ ፕላስተርና እንዲሁም ደግሞ ከተለያዩ የውጭ ሀገር ገንዘቦች ጋር በቁጥጥር ስር እንዳዋለም ዛሬ በማህበራዊ ትስስር ገጹ ላይ መረጃውን አጋርቷል። ተጨማሪ መረጃዎች እንዲደርሷችሁ ቤተሰብ ያልሆናችሁ አካውንቴን የመደመር ምልክቷን ነክታችሁ ቤተሰብ መሆን ትችላላችሁ። ስለ አቀራረቤ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እንዲሁም ደግሞ መረጃው ለሌላ ሰው እንዲደርስ የቀስት ምልክቷን ነክታችሁ 5 ጊዜ ኮፒ ሊንክ ሪፖስት ሼር አድርጉልኝ።